እኛ ሀገር ግን ምን እንደሚያስፈልገን ታውቃላችሁ? እንደ ሊያንግ ዋንገን ያሉ ሰዎች ናቸው። እንዴት ብትሉኝ ሊያንግ በድህነት በገጠራማው የቻይና ክፍል በመንግስት ፋብሪካ ውስጥ በ1980ዎቹ ተቀጥሮ ይሰራ ነበር። ከዛም አንድ ቀን የራሱን ስራ ለመስራት አስቦ ስራውን ይለቅና ከሶስት ጓደኞቹ ጋር ያለቻቸውን ትንሽ ገንዘብ አንድ ላይ አድርገው ትንሽዬ ብረት የሚያቀልጡበት ወርክሾፕ ይከፍታሉ። ከአመታት በኋላ በዘጠናዎቹ ሊያንግ ቻይና በእድገቷ ልክ የኢንፍራስትራክቸር ማሽነሪዎች እንደሚያስፈልጓት በማመን ያጠራቀሙትን ገንዘብ በሙሉ የማሽነሪ ፋብሪካ ላይ ለማዋል ይወስናሉ። ይህንንም ሳኒ ይለዋል። ዓለም ላይ በሰዓቱ ይህንን ኢንዱስትሪ ተቆጣጥረውት የነበሩት የአሜሪካና የጃፓን ድርጅቶች ብቻ ነበሩ። ከብዙ ጥረት በኋላ ግን እነ ሊያንግም ኤክስካቫተር ማምረት ጀመሩና መፎካከር ጀመሩ። ዛሬ የሊያንግ ትንሿ ህልም ምድር ላይ ካሉ ግዙፍ ድርጅቶች ውስጥ አንዱ ሆኖ በብዙ ሺዎች የሚቆጠሩ ኤክስካቫተሮች፣ ክሬኖችና ተሽከርካሪ የድሪሊንግ ሪጎችን በየአመቱ ያመርታል። እንደነዚህ አይነት ደፋር ሰዎች በየፊልዱ ቢኖሩን ምን ያህል ሀገራችን እንደምትቀየር አስቡ። እናንተም ታዲያ የሳኒንና የተለያየ ብራንዶች ማሽነሪዎችን ስትፈልጉ በአዲስና በዩዝድ ለግዢም ሆነ ለኪራይ በተለያየ አማራጭ አድራሻችን ቃሊቲ ውሃ ልማት ወደ ካዲስኮ በሚወስደው መንገድ ጋዳል ማርኬት ሾሩም ውስጥ ያገኙናል። መልካም ጋዳል ቴክኖሎጂስ ኮኔክቲንግ ማይንድስ